ዛሬ አንተም የ195,000 ብር ተሸላሚ ሆናል። በድጋሚ እንኳን ደስ አለ እላለሁ። እንኳን ደስ አለ። እንኳን አብሮ ደስ አለ። ኦኬ እንግዲህ የኛ ደስታ ሊሆን የሚችለው በዚህ ብር አድገህ ተለውጠህ ስናይ ነው። ምክንያቱም ልትለወጥ በስርህ ቤተሰብ፣ አካባቢ፣ ማህበረሰብ ይቀየራል። እንዲህ እያለ ሀገር ወጣ አደገ እንላለን። ከግለሰብ ነው የምንነሳው አይደለም? ለዚህ ነው ሽልማቱ የተዘጋጀው። ዋነኛ ዓላማው ህብረተሰቡን መለወጥ ነው፣ ሀገራችንን ማሳደግ ነው። እንግዲህ እንኳን ደስ አለህ እያልኩኝ በዚህ ተለውጠ እንደምናይ እርግጠኞች ነን። ሽልማት አቅራቢያ በሚገኝ ኢትዮጵያ ንግድ ባንክ በአንተ ሙሉ ስም ነው ይወረወረልህ። እሺ። በዋኒክስ ኢንተርኔት ኮምፒውተር አማካኝነት በሞባይል ባንኪንግ ሜሴጅ እንልክልሃለን። ያንን ሜሴጅ ባንክ ሄደህ በማሳየት ሽልማትን ትረከባለህ። ሽልማትን ተቀብለህ ስትመለስ እዚህ ከእንግዶቹ ጋር የምስጋና ልውውጥ እናደርጋለን። እሺ። ስለዚህ ኢትዮጵያ ንግድ ባንክ ሞባይል ባንኪንግ ትጠቀማለህ አይደለ? ትጠቀማለህ? ኦኬ። በየትኛው ስልክ ነው የምትጠቀመው? ስልክም ፌዶ ጅርታስ ሞባይል ባንኪንግ በዚህ ነው? እንግሊፋን ንግድ ሄሎ ከኛ ጋር ነው ወይስ ከኛ ጋር አይደለም? አይ ካንተ ጋር ነው። ተምን ቀብዶ ንግድ ባንኪንግ ሞባይል ባንኪንግ ለኮርታም እንደ በዚህ ቁጥር ነው። በዚህ ማለት በዚህ ቁጥር ነው ያለው። በዚህ ቁጥር ነው የምትጠቀመው? እሺ። ስለዚህ በዚህ ቁጥር ሜሴጅ እንልክልሃለን ማለት ነው በሞባይል ባንኪንግ። ስለዚህ ሞባይል ባንኪንግ የምትጠቀምበትን ስልክ በእጅ ትይዛለህ። ይህ ስልክ ትይዝና አጠገብህ ሌላ ስልክ አለ? የለም። አጠገብህ ስልክ ያለው ሰው የለም? የለም። እሺ፣ አንድ ስልክ ትፈልጋለህ። እሺ፣ ወይ ጓደኛ ወይ ባለቤት አንድ ስልክ ትፈልግና በእነሱ ስልክ ወደኛ ትደውላለህ። ያንተን ስልክ ደግሞ በእጅ ይዘህ ነው የምትደውለው። እሺ፣ ችግር የለውም። አሁኑኑ በሌላ ሰው ስልክ ወደኛ ደውል። ያንተ ስልክ ላይ እየተነጋገርን በሞባይል ባንኪንግ ሜሴጅ እንልካለን። እሺ። ስለዚህ አሁን በሌላ ስልክ ወደኛ ደውል። አየህ፣ እሺ። ይሄ የሌብነት አንድ መስፈርት ነው። አንተ ሌባ